በኢትዮጵያ የሲጋራ አጫሾች ቁጥር እየቀነሰ ነው ተባለ። የኢትዮጵያ ምግብና መድኃኒት ባለስልጣን በ2016 የግሎባል አደልት ቶባኮ ሰርቬይ (ጋትስ) የተሰኘ ዳሰሳ ጥናት ውጤት ዛሬ መጋቢት 25 2017 ዓ.ም በአዲስ አበባ ኢሌሌ ሆቴል ይፋ አድርጓል። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት፣ የዓለም ጤና ድርጅት እና የኢትዮጵያ ስታቲስቲክስ ሰርቪስ በጋራ በመሆን ያጠኑት ዳሰሳ ጥናት ከኢትዮጵያ ሕዝብ 4.6% ሲጋራ እያጨሰ እንደሚገኝ ነው ይፋ የሆነው። ከዚህ በፊት ከነበረው 15% አጫሾች አሁን ወደ 4% መውረዱ ነው የተገለጸው። አዲስ አበባን ከትንባሆ ጭስ ነፃ ለማድረግ የተሰሩ ስራዎች ለውጥ አምጥተዋል ያሉት የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ወይዘሮ ሄራን ገርባ በሀገር አቀፍ ደረጃ የትንባሆ ተጠቃሚዎችን ለመቀነስ በርካታ ስራዎች እየተሰሩ እንደሆነ ገልጸዋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ባደረጉት ንግግር ትንባሆ ማጨስ አሁን በርካታ ሰዎች እየተቸገሩበት የሚገኘው ካንሰር፣ የልብ ህመም እና ተጓዳኝ በሽታዎች መንስኤ እንደሆነ ጠቅሰው ጥናቱን ላጠኑ ባለሙያዎች ምስጋና አቅርበዋል። የአጫሾቹን ቁጥር ለመቀነስ ሀገሪቷ ጠንካራ የጤና ማዕቀፍ አዘጋጅታለች ብለዋል። 55.4% አጫሾች ሲጋራ ለማቆም እቅድ ያላቸው እንደሆነ ጥናቱ ላይ ተገልጿል። በዓለም አቀፍ ደረጃ 1.14 ቢሊዮን አጫሾች ሲኖሩ በየዓመቱ 7 ሚሊዮን ሰዎች በትንባሆ ምክንያት ህይወታቸው ያልፋል ተብሏል።